አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞቼ ደግሞ ከልብ አመሰግናለሁኝ። ኑሩልኝ እላለሁኝ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ውጤታማ ለመሆን አንደኛ ልብን በአላህ ላይ ብቻ አንጠልጥላት። የሰው ልጅ ልቡን ከሚያንጠለጥልባቸው ነገሮች ሁሉ ውብና በላጩ አላህ ላይ ማንጠልጠሉ ነው። አንድ ባሪያ በነጋና ባመሸ ቁጥር ሀሳቡ ሁሉ አላህ ብቻ ከሆነ፣ አላህን እንዴት ማስደሰት አለብኝ ብሎ የሚጨነቅ ከሆነ አላህ ጉዳዩን ሁሉ ይወስድለትና ልቡን ለፍቅሩ ያጸዳታል። ህመሞቹን ሁሉ አስወግዶ በደስታ ይሞላታል። ሁለተኛ በአላህ ውሳኔ ማመን። አብዛኛውን ጊዜ ውብ አድርገን የምናያቸው ነገሮች እንመኛለን። የኛ ለማድረግ ብዙ እንጥራለን፣ ግን ደግሞ የአላህ ውሳኔ ከምኞታችን ጋር ላይሄድ ይችላል። የተመኘነውንም ልናጣ እንችላለን። ያ ነገር ወይም የተመኘነውን ሰው የኛ ስላልሆነ ብቻ እናዝንና ብዙ እንታመማለን። እድላችንን እየረገምን እናለቅሳለን፣ ብዙ እንተኛለን። ከቤት መውጣት አስጠልቶን ብቸኝነትን እየወደድን እንመጣለን። በመጀመሪያው ተሞክሮ ሰበብ ከሰው ጋር መቀላቀልና መቅረብን እንፈራለን። ይህ የሆነበት ምክንያት መመለሻው መንገድ ባለማስቀረታችን ነው። የሆነ ነገር ውስጥ ስንገባ መመለሻ መንገድ ማዘጋጀት ግድ ይለናል። እንዲሁም የሆነ ሰው ከወደድክ በዛ ሰው ላይ አትንጠልጠል። ፍቅርህ ላይም ዲካን አትድረስ። ይህ ሰው ታማኝ ነው እንኳን ብለህ ብታምነው አንድ ቀን ሊተውህ እንደሚችል አስብ። ስትወድ ከመካከለኛ ሁነህ ውደድ። የወደድከው ሰው ነገ ጠላትህ ሊሆን ይችላል። ስትጠላም መካከለኛ ሁነህ ጥላ። የጠላኸው ሰው ነገ ወዳጅህ ሊሆን ይችላል። ሶስተኛ ተስፋን ማደስ። ሰዓት ድንጋይ ሲያልቅበት ጊዜው እንደማይቆም ሁሉ ህይወትም በአንድ ሰው ማጣት ምክንያት አትቆምም። ከዛ ሰው ውጭ አቅምና ስልችቶች እንዳሉ ሆነ የፈለግከውን መሆን እንደምትችል እወቅ። ሰው ቢሄድ ሰው ይተካል። አንተ ሳታውቅ አንተን ለማግኘት ብዙ የሚመኙ ሰዎች ይኖራሉ። ችግሩ ካንተ እንደሆነ አድርገህ አታስብ። ህይወትህን ከአዲስ ጀምራት። ነገ ይህን ክስተት አስታውሰህ በደረሰብህ ነገር ቆይ ምን ሆኜ ነበር ስትል በራስህ ላይ የምትስቅበትን ቀን ይመጣል። አራተኛ ውሳኔ ላይ መድረስ። የሰው ልጅ ደስተኛ ሆኖ መኖር ከፈለገ በህይወቱ ውስጥ ውሳኔዎችን ማስቀመጥ ይኖርበታል። ውሳኔው ስህተት ከሆነ ይማርበታል፣ ትክክል ከሆነ ደግሞ ይደሰትበታል። ስለዚህ ከአሁን ሰዓት ጀምሮ ከነፍስህ ጋር እውነተኛ ሆነህ ወስን። እንዴት ልወስን ካልክ ወረቀት እስክርቢቶ ያዝና ይህንን ሰው ካልረሳሁት ምን ጥቅም አገኛለሁ? ከረሳሁትስ ምን ጉዳት ይደርስብኛል? ብለህ በዝርዝር ጻፋቸው። አምስተኛ ለነፍስህ ቦታ ስጥ። ነፍስህን የማስደሰት ኃላፊነትና በራስ ላይ ነው ያለው። ሌላው ሰው መጥቶ ያስደስትልኛል ብለህ አትጠብቅ። ከሁሉም ነገር በፊት ነፍስህን አስደስት። ለነፍስህ ሁሉን ነገር ሁንላት። ስድስተኛ ቁርአን መቅራት ማብዛት። ውስጥህ ያው ሀዘን እንዲወጣ ከፈለክ አላህን ማውሳት፣ እስቲግፋርና ቁርአን መቅራትን አብዛ። ልብህን ያክምልሃል፣ ኢማንህን ያጠነክርልሃል። አላህን በመገዛት ያጨናንቅሃል፣ ወደ አላህም ያቀርብሃል።
አንዴ ደግሞ ወደ አላህ ተቃረብክ ማለት ሁሉን ነገር አገኘህ ማለት ነው። በቃ ዱአህን ይቀበልሃል፣ ካላሰብከው ቦታ ይረዝቅሃል፣ በሀዘን የተሞላው ህይወትህ ወደ ደስታ ይቀይርልሃል። እንዲሁም በህይወትህ ውስጥ የሚጠቅምህን ነገር ገር ያደርግልሃል። ሁሌም ቢሆን ከአላህ ለመሆን ትጋ። ለሁላችንም አላህ ከጎናችን ይሁን እላለሁኝ የኔ ውዶች። እና የዛሬውን ቪዲዮ ይሄን ይመስላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ የኔ ውዶች። በያላችሁበት አላህ ይጠብቃችሁ እላለሁኝ። የዛሬውን ቪዲዮን በዛ አጠናቅቄያለሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።